እንዴ ሀኒዬ ምን ሆነሽ ነው? ምን እንደሆንኩኝ እኔ ራሴ አላወቅኩትም። አንቺ ልጅ ቆይ ምን እንደሆንኩኝ አላውቅም ማለት ምን ማለት ነው? በቃ ተይኝ ሰላምዬ፣ እኔ ወደ ቤት መሄድ እፈልጋለሁ። አታበሳጭኝ። ቆይ ምን ሆነሻል? ምንም አልሆንኩም። ምን ሆነሻል? ምን ሆንኩኝ? እየተቻኮልሽ እኮ ነው። ልወጣ ነው። ወዴት ልትሄጂ ነው? ከሀና ጋር። ምን? ከሀና ጋር? የት? እኔ ምን አውቃለሁ? ሀና አሁን የት ናት? ወደ ቤቷ ሄዳለች። በዚህ ሰዓት ወደ ቤት? የእርግብን ቪዲዮ አይታ በጣም ደንግጣ ነው ሄደችው። የምን ቪዲዮ? እርግብ ከጋዜጠኛው ጋር የነበራትን ቃለ ምልልስ ነው። ምን ሆናለች? ምን ሆና ነው ልጅቷ? እኔም አልገባኝም እማዬ። ሄጄ ምን እንደሆነች ልጠይቃት። ምን? እንዴት? ምን ነው ደነገጥሽ? አይ አልደነገጥኩም። እንዴ ሀኒ ምን ሆነሽ ነው? አንዳንዴ እሑድ ብሶሽ ያውቃል። ቆይ ግን እስከ መቼ ነው እንደዚህ ድብቅ ሆነሽ የምትዘልቂው? ሀኒ ድብቅ ለመሆን ፈልጌ ሳይሆን ነገሩን እንዴት እንደምነግርሽ በጣም ግራ ገብቶኝ ነው። ቆይ ይህን ያህል ምን ቢገጥምሽ ነው? ሰላምዬ ተዘረፍኩ። ምን? መቼ? በአደባባይ ነው የተዘረፍኩልሽ ሰላምዬ። ታሪኬን ነው የተዘረፍኩት። ታሪኬን? ቆይ የምን ታሪክ? እርግብ ይዛ የመጣችው ታሪክ የኔ ታሪክ ነው። ሀና ያምሻል እንዴ? ምንድን ነው እያወራሽ ያለሽው? አውቃለሁ ሰላምዬ፣ ነገሩ ሁሉ የሌለው ነው፣ ግን እውነታው እንደዛ ነው። ቆይ እንዳነጋገርሽ ከሆነ እህታችሁ ሀሴት ሳትሆን እኔ ነኝ እያልሽኝ ነው? አውቃለሁ ሰላምዬ፣ ነገሩ ሁሉ ምንም የሌለውም፣ ግን ነገሩ እንደዛ ነው። ቆይ አልገባኝም። እርግብ ሌባ ናት? እርግብ እህቴ ሰርቃኛለች እያልሽኝ ነው? እንደዛ ነው ነገሩ ሰላምዬ። በፍጹም ይሄማ በፍጹም ሊሆን አይችልም። ሀና አንቺ የኔ እህት? በፍጹም ይሄንን ላምን አልችልም። አንቺ የኔ እህት ልትሆኚ አትችይም። አክስቴ እንዴት ነሽ የኔ ልጅ? አለሁ ደህና ነኝ አክስቴ። ምን ሆነሻል? ጉዳችን ፈልጧል። ምንድነው? ምን ተፈጠረ? ሀና እኮ ቪዲዮውን አየችው። ኧረ አትስ ጉደያና እንዴ ሀንዬ፣ አባ መጣችሁ እንዴ? አንቺ ምን ሆነሻል? ምንም አልሆንኩም። አባ ምንም አልሆንኩም። አለሜ ምን ነው? አባቴ ደህና ነኝ፣ እኔ ምንም አልሆንኩም። እንዴት ነው ምንም የምትይኝ የኔ ልጅ? አባ ምንም ስላልሆንኩኝ ነው። ጠዋት እንደዛ ደስታ በደስታ ሆነሽ ሄደሽ አሁን እንዴት ነው እንደዚህ የምታለቅሽው? አባ ምንም አልሆንኩም እያልኩ አይደል እንዴ? ኧረ አሴር እንደው በቃ አንድ ነገር በልኝ። ይችል ልጅ ቆይ ምን አደርጋታለሁ? እኔ ፋዘር እንደዚህ የሆነች ምንም አልሆንኩም እያለችኝ እኮ። ሀናን ያውቋት አይደል እንዴ ፋዘር? ሁሉንም ነገር በሆዷ ነው። ምን ሆናችሁ ነው ቆይ የምትጨነቁት? አንዬ እንዴት ነው የማልጨነቀው? ምን እየሆንሽ እንደሆነ ታውቂያለሽ? ሀና አባትሽ እውነታቸው ነው። በህመማቸው ላይ ጭንቀት ባትሆኝባቸው ጥሩ ነው። ቆይ ምን አድርጌ ነው እኔ ጭንቀት የሆንኩት? ዛሬ ልጅ የምንክቱብኝ ሰው እንዲህ ዝም ብሎ ያለቅሳል? እንዲያውም ብሄድ ይሻለኛል አባ። እንዴ ወዴት ነው የምትሄጂው? ወዴት ነው የምትሄጂው? ዛሬ ግን ቤተሰቡ ሰላም ነው? ምን ሆነ? ሀናን ስደውላት አታነሳም። እርግብም ጥሩ ሙድ ላይ አይደለም አለችኝ። አንቺም ደግሞ ይኸው በጊዜ ገብተሽ ተጋድመሻል። እስኪ ተወኝ ምናሴ። ሰላም ምን ሆነሻል? እባክህ ጉድ ሆነናል። ጉድ ሆነናል? ቆይ ምን ተፈጥሮ ነው? እርግብ ምን እንደሆነች አላውቅም። እኔና ሀና ግን ጉድ ሆነናል። ምን ነው ተጣላችሁ እንዴ? መጣላትማ በስንት ጣሙ። ሰላምዬ እስቲ ነገሩን ግልጽ አድርጊልኝ። እርግብ እህታችን አይደለች። ማለት ሀሴት ሀና ነች። ምን? አባዬ ዛሬ ምን ሆነሃል?
ምንም አልሆንኩ። ስራ እየረፈደብሽ አይደለም? አባ ዛሬ ምን ሆነሃል? ምንም አልሆንኩም አልኩሽ እኮ። ጥቂ አሁንስ እንደው ማርጀቴንም ጠላው። ለምን አባ? አርጅቷል፣ በሽተኛ ነው። ችግሬን በነገረው ምንም አያደርግልኝም ብለሽ ነው አይደለም የምትደብቂ? አሁን ግን ያ የለም። ኧረ አባዬ በፈጠረ እንዲያት በላይ። አሁን ተይኝና ወደ ስራሽ ሂጂ። አንተ ካልታከምክልኝ እኔ ለምን እሰራለሁ? እሱን አንቺ ታውቂያለሽ። አባዬ አሁን እኔ ልውጣ ወይስ አንቺ ትወጫለሽ? እኔ እወጣለሁ። ምንድነው በጠዋቱ ስብሰባ? እማዬ ልናናግርሽ እንፈልጋለን። ተቀመጪ። በዚህ በሌሊት? አዎ ማያው ነው ላውራሽ ፈልገው። እባክሽ ተቀመጪ። እሺ ትለው ጭራሽ እማዬ ምን ሆነሻል? ተረጋጊ እንጂ። ምንም መረጋጋት የሚባል ነገር የለም። የማንም ተራ ሰራተኛ መረማመጃ ነው። ምን ምን ሆነሽ ትይኛለሽ እንዴ? ባንቺ ምክንያት ነው። እኔ ደግሞ ምን አደረኩኝ? አንቺ ልጅ ግን እውነት የመርሳት በሽታ አለብሽ እንዴ? እንዴ ሰላምዬ ምን አጠፋው? ሁልጊዜ ግን ለምንድን ነው ነገር የምትረሺው? አትቆጭኝ እሺ፣ ነገሩን ንገሪኝ። ያንቺና ያና ጉዳይ ነው። ሌላ ምን ያስጨንቀኛል እንዴ? ሀና ያለችው እውነት ነው ብለህ እያሰብክ ነው እንዴ ያለኸው? አንቺ እትዬ ትሰሚኛለሽ? አሁን የምልሽ ልብ ብለሽ አድምጪ። እሺ እትዬ ይመኑኝ፣ የአጋጣሚ ጉዳይ ሊሆን ይችላል እንጂ እኔ ምንም ያዋሸሁት ነገር የለም። እኔ አንቺን ዝባዝንክ የምሰማበት ጊዜ የለኝም። ቆይ እማዬ፣ እኔ ጋር እንዳሰብ አለ። ምንድን ነው እሱ? ማለቴ እኔ ያሰብኩት እንዳይሆን ብቻ። ለምን ሁለቱም የዲኤንኤ ምርመራ ያደርጉ? ከዛም በኋላ እውነተኛውን ሐሰት እናውቃታለን። ምን? እንዴት? አይዞሽ፣ ያን ያህል እንኳን እኮ ከባድ አይደለም። ክብደቱ እኮ አይደለም ሰላምዬ፣ አለመታመኔ ነው እንጂ። እንዴ እኔ ልጅ ምን ሆነሻል? እማዬ ከስንት ዓመታት በኋላ ቤተሰቦቼን አገኘው ብዬ ደስታዬን አጣጥሜ ሳልጨርስ እድሌ ግን አያሳዝንም? እድሌ ነው አውቀዋለሁ። እናንተ ካላችሁ ይሁን። ጥሩ። አንቺስ ምን ትያለሽ? እኔ ምንም ብታደርጉ ችግር የለብኝም። እንደው ምን አይነት ጉዶች ናችሁ? ታያቸው በቃማ። እኔማ ተውኳቸው። ጉድ እኮ ነው እንደው ጉድ። በቃ በዚህ ከተስማማን እማዬ የሚመችሽን ቀን ትነግሪንና የተባለው ምርመራ እናደርጋለን።